ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም እሺ ቢያንስ እንኳን ተረጋግተህ ሂድ ሊሆን አይችልም ካሌብ ሞሲሳ ብሩክ ከተገናኘ ከዚህ ሰውዬ ጋር ምንድነው አንቺ እርቦሽ ነው ቀጣለ ነበር ደግሞ ስማ አባቴ ያለሽ አትፍራ ይኸውልሽ ዝናና አይደለም በአባት በታንክ አንከለክሉ ስማ አባቴ ሽጉጣለሁ አዎ ይኖረው ይሆናል ቤትና መኪናውም ያምራል ፍትህ ለብሩክ ብሩክን መልሱልን ያለ ብሩክኛ ምንም ነገር ይሄን ድራማ መከታተል አልቻልንም ምንም ልትረዱን እንኳን አልቻላችሁ ወይ ብሩክ ከለለ የለም አይመጣም ተስፋ ቁረጡ በሉንና ተስፋችን ቆርጠን እንከታተል ከዛ ውጭ ግን አሁን ከምሳሌ ይልቅ እያደለው ያለውትኝ ወደ ዳጣ ምክንያቱም ብሩክ ከለለ ምሳሌ ላይ በጣም እየደበረኝ መጥቷል እኔ በበኩሌ ማለት እኔ ብቻ አይደለም በጣም ሌላ ኦዲየንስም በቃ ብሩክ አለመኖር በርግጠኝነት ደብሯቸዋል ሳትዋሹ ተናገሩ በጣም ደብሯቸዋል ሰላም የቻናል ቤተሰቦች በእያላችሁበት ያለም ዳርቻ ሰላማችሁ ብዝት ተረፍርፈልኝ እንደምን አላችሁ እንደምን ቆያችሁ ሰሞኑን እንግዲህ ጠፋ ብያለሁ በአንዳንድ ነገሮች ምክንያት ማለት ነው እንግዲህ ዛሬ ተመልሼ መጥቻለሁ በክፍል 77 ተመልሼላችሁ መጥቻለሁኝ እንግዲህ ክፍል 77 አብረን የምናየው ይሆናል ታዲያ እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ ዘንድ ያከብሩት ግብዣችን ነው ለዚህ ቻናል ዲስኮናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ ለማለት እንወዳለን እኔ አሁን ላይ እንግዲህ ብሩክ ባለመኖሩ ምክንያት እውነት ለመናገር ድራማውን ለማየት ራሱ በጣም ደብሮኝ ምናምን በቃ ምሳሌን ወደ ማቆም ደረጃ መጥቻለሁኝ ዳጣ ላይ ነው ፎከስ እያደረኩ ያለሁት በእርግጠኝነት አብዛኛው ኦዲየንስ እንደኔ እኔንም ጨምሮ ሌሎቻችሁ ወደ ዳጣ እያዘነበላችሁ ነው ብሩክ ባለመኖሩ በጣም ምሳሌ ላይ ያለን መልከታ እየቀነሰ ምናምን መጥቷል ምክንያቱም ብሩክ ሲኖርበትና ብሩክ ሳይኖርበት ያለው ሁኔታ በጣም እጅጉን ልዩነት አለው እኔ አላገም ብሩክን የወንድምነት ታክል ነው ሞወደው በዚህ ድራማ ውስጥና በቃ እሱ ከሌለ ይደብራል እስኪ እሱ ሳይኖር የደበራችሁ ሰዎች ካላችሁ እስኪ ይታይ እስኪ እጃችሁ በላይክ እስኪ ያሳዩኝ እስኪ ብሩክ ስለሌለ ደብሮኛል የሚል ኮሜንት ባይት ፈልጋለሁ ስለዚህ ብሩክን ወደ ድራማው መልሱልን ወደ ነበረበት ቦታ መልሱልን ለማለት እንወዳለን ምክንያቱም በአንድ ክፍል በሁለት ክፍል በሶስት ክፍል ጠበቅና አልተመለሰም ወይ ድራማውን አቋርጦ ወጥቶ ከሆነ ነገሩ ተስፋ እርማችን ቆርጠን በቃ ብሩክ አይመለስም የሚለውን አምነንበት መከታተል ይኖርብናል ማለት ነው ስለዚህ ብሩክን ወደ ነበረበት መልሱልን ማለት ነው እንዲህ እየተጨነቅን መቀጠል የለብንም እንግዲህ ሌላው እንዳያችሁት ለብሩክ ገንዘብ ያስገቡለት ሁለት ባለሀብቶች አሉ የገባለት ገንዘብ በጣም ብዙ ገንዘብ ነው አስተዋውሱ ከሆነ ልጁን ለማሳከብ ሲሄድ ቤቱ ስላልተሸጠ ስለዚህ ይህን ገንዘብ ያስገቡለት እነዚህ ሰዎች ናቸው ማለት ነው ነገር ግን እንግዲህ መድብል ለብሩክ ማን ብር እንዳስገባለት እንግዲህ ብር ባንክ ከሚሰራ ሰው ጋር መረጃውን ሰብስቧል በዚህ መረጃ መሰረት ደግሞ እንግዲህ ከጓደኛው በተላከለት መሰረት ማንና ማን እንደሚባሉ ልኮለት ነበር ለመድብልም እንግዲህ የነዚህን ሰዎች ስም ያውቀዋል ክፉዎችና ጨካኞች እንደሆኑ ወይም መገናኘት የሌለበት እነዚህ ሰዎች ጋር መገናኘት የሌለበት ነው የተገናኘው ክፉ ሰዎች ናቸው ስለዚህ ገለውትም ሊሆን ይችላል እያለ ነው ያ ማለት ደግሞ እንግዲህ ይሄንን ብር የላኩለት ሰዎች በጣም ጨካኞች ክፉዎችና ሰው አራጆች እንደሆኑ የሚያሳይ ነው ምክንያቱም ለማንም ተጨንቆ ለማንም ደንግጦ የማያውቀው መድብል በዚህ ልክ ደነገጠ ማለት በጣም ክፉዎችና አስቸጋሪ የሆኑ ሰዎች እንደሆኑ መድብል ያውቃቸዋል ማለት ነው ሌላው እንግዲህ አቶ ዝና ሉላን ከሞገስ ፈልቅቆ ለመውሰድ ነበር ጥረት የሚያደርገው አሁን ላይ ግን ሉላንን በቀጥታ ሉላም ሆነ ሞገስ መወገድ አለባቸው እነሱን የሚያስወግድ ሰው ደግሞ እኔ እፈልጋለሁ እያለ ነው ማህሌት ከዚህ ቀደም ያስወግዳለሁ እንዴ ያደርጋለሁ ምትለው ከብትለው አቋማ ወደ ኋላ ብላለች
እኔ አልችልም ስለዚህ አንተ አመቻች እያለችው ነው። አመቻቻለሁ አንቺ ብቻ ግን ቤቱን ለመውሰድ ተዘጋጅ እያላት ነው። እንግዲህ አሁን ቆይ ዝና ቤት ለማህሌት የሚሰጣት አይነት ሰው ነው ግን እውነት ለመናገር ግን እስከዛሬም ድረስ ከጎኑ ለምንም ነገ የሆነ ወንጀል ቢሰራ በሷ አላኮ እሱ ራሱን ነፃ ለማውጣት ስለሚፈልግ አብሮ እየጎተተ ዟት መጥቷል እስካሁን ድረስ ማለት ነው። ይሄ ይሳካላታል አይሳካላትም? የሚሳካላት አይመስለኝም። ሌላው ደግሞ ግን እያበሳጨኝ ያለው ነገር የዝና የብሩክ ወንድም ከቅድስት ጋር ያለው አክት ምኑም እየጣመኝ አይደለም። እሷም እንደምታዩት በጣም እየተርበተበተች ነው። ሰበቡን እየፈለገ እቅፍ አድርጎ ምናምን የሆነ ነገር ማድረግ ይፈልጋል። በጣም እየተለካተተ ነው። በቃ ማለት አዛ ያደረጋት ነው። ዳንስ በሚል ስም ራሱ ወስዶ ከሱ ጋር ልትማጎ ደረቱ ላይ ያቅፋታል እንዲያረጋታል ምናምን ነገር። እኔ መጨረሻ ላይ እንደውም አሁን ስጋቴ ቅድስትን አስገድዶ እንዳይደፍራት የሚል ስጋት አለኝ። ይሄ እይታ ከናንተ ጋር ያለ ኦዲየንስ ካላችሁ እስኪ እውነት ነው በሉልኝ። እስኪ አክቲንጉ ምንም በቃ ማለት ለወንድሙ የሚከፍለው መስዋዕትነት ትልቅ ቢሆንም ከቅድስት ጋር ያለው እይታ ግን ምንም አይነት ነገር ደስ እያለኝ አይደለም ለማለት ነው። እንግዲህ ይሄን እይታ ሊሆን ይችላል። ግን ብዙ ሰዓት ተከታትላችሁት ከሆነ መኝታ ቤት ገብታም የሚያወራት ነገር የሆነ ቦታ ላይ ሲያገኛት የሆነ ነገር የሚላት ነገር ብዙም እየተዋጠልኝ አይደለም። ሌላው ሞገስና ዳጣ እንግዲህ ከአንድ ላይ ተገናኝተዋል። አባቴ አለልህ አትፍራ እያለችው ነው። የኔ አባት ሽጉጥ አለው ይከላከልልሃል እያለችው ነው። እንግዲህ ሞጌም ሽጉጥ ብቻ ሳይሆን ቤትና መኪናም አለው እሱም ያምራል እያላት ነበረ። ነገር ግን ዳጣ እኔ እውነት ለመናገር እዚህ ቤት ከገባው አንስቼ ቤቱም መኪናውም ታይቶኝ አያውቅም፣ ሰውነታቸው ብቻ ነው የሚታየኝ። ውሃን የመሰለች ስላገኘሁ ደስተኛ ነኝ። እናታቸው ለልጆቿ ምን አይነት እናት እንደሆነች አይቻለሁ። በጣም ጎበዝ እናት ነች እያለች ነው። እንግዲህ መልካም ሰው ስትሆኑ ክፋታቸው አይደለም የሚታያችሁ። እንግዲህ እዛ ቤት እንደገባች የዳጣ እናት በጣም ክፉ ነበረች። ብዙ ነገር ታታለች፣ ታመናጭቃታለች፣ ለልጇ ታደላለች ምናምን ነገር። ያ ሁሉ ነገር ግን አልታያት። እንዴት ግን እናት ለልጇ ምን አይነት ሰው እንደሆነች ግን እውነት መስከራላታለች። ያ ማለት ደግሞ ይሄን ስትል ዳጣ ምን እያለች እንደሆነ ገብቷቸዋል። እኔም እናቴ ብትኖር ወይም እናቴን ባውቃት በዚህ ደረጃ ትንከባከበኛለች የሚለውን አንድምታ ለማሳየት ነው የፈለገችው እንጂ እንደዚህ ቀለል አድርጋችሁ ምናምን ነገር አትለፉት ለማለት ነው። ውድ ፋሚሊያ ብቻ ደስ የሚል ነገሮችን እያየን ነው። ነገር ግን እኔ አሁንም ቢሆን ብሩክ ወደዚህ ድራማ መመለስ መቻል አለበት። ምክንያቱም ብሩክ እዚህ ጋር አለመኖሩ አብዛኛው ሰው ወደ ዳጣ ያው ሁለቱም በአንድ ቻናል የሚጫነ ቪዲዮ ቢሆንም ነገር ግን ምሳሌ ላይ ያለን እንትን ወደ ኋላ ቀነስ እያለ ነው። ብሩክ ሞቷል ወይስ በህይወት አለ? ይቀጥላል እዚህ ድራማ ወይስ አይቀጥልም? ኦዲየንስ ግን እሱን ማወቅ ይፈልጋል። ስለዚህ በተቻለ መጠን ብሩክን ወደዚህ ሚዲያ ብትመልሱልን እጅጉን ስሜታችን ነው። ከምንም በላይ እስካሁን ከጠፋ በቂው ነው። አጋቾቹም መገኘት መቻል አለባቸው የሚል አመለካከት ነው ያለን። አክብሩን እንዴ መልሱልን እንጂ ብሩክን ማክበር አለባችሁ። የኛን ስሜት አክብሩልን። ስለዚህ ብሩክ የሌለበት ቤት አይደምቅም። መልሱልን። እኛም ግራ እንጋባለን። እስካሁን ድረስ በእርግጠኝነት ደግሞ አቆይታችሁ ተመልሶ መጣ ብትሉ ችግር ለሚሆን እንዳይሉ ብሌን የሚሳሳላትን ልጁን ትቶ መቼም ይሄን ታከል ለኢንጆይ ወይም ለሆነ ቦታ እዚህ ቦታ ሄጄ ምናምን ብሎ ቢመጣ እኔ አልሰማችሁ እንዴ። ይሄ ልጅ ካልታገተ በስተቀር ምን ካላለ በስተቀር ልጁ ታከማ መጣች ምን አለ እንዴ? ሰው ክትትል ያደርጋል እኮ ልጁን እንዴት በዚህ ደረጃ ጥሎ ይጣፋል? ነውር ነው። ስለዚህ ብሩክን መልሱልን። እንግዲህ የማህሌት ሴራም እየተሳካልሽ አይደለም። አርፈሽ ተቀመጪ። ሉላና ሞገስ ከዚህ በኋላ የሚለያዩ ነገርም አይመስለኝም። አብረው ነው የሚቀጥሉት። አንቺንም እንግዲህ አላምርም አምራለሁ እያልሽ ዝናን እያማለልሽ ነው። እሱም ቀስ በቀስ በሂደት ፉንቃ እየገባለት ሳይቀር አይቀርም ከወይዘሮ ማህሌት ጋር ተያይዛችሁ ጥፉልን። እኛም በሰላም እንኑር። ጨጓራችንን አትላጡን ለማለት ነው ዝናና ማህሌት። ይሄንን ነው ለማለት የምወደው። እንግዲህ በዛሬው ክፍል ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ እንዲል እየተመኘሁኝ የብሩክን መመለስ ግን ጥያቄ አስቀምጬ ነው የሚሄደው። ቀጣይ በሌላ ፕሮግራም እንገናኛለን። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።